አሁን ላለንበት ፊደል በፊደል አንድ አይነት ሆኖ እናየዋለንና እምንማረው እሱን ነው። በትክክለኛ ሰውና በውሸታም ሰው መካከል ልዩነት ይጠፋል። መደናገር ይበዛል፣ ድንግርግር ይበዛል። አንዳንድ ጊዜ ወዳጆች በወዳጆች ሲከዱ ታያላችሁ። እንዲህ አይነት ዘመን ለመንፈሳውያን ሰዎች አይስማማም። እንዲህ አይነት ድቅድቅ ጨለማ መንፈሳዊ ጽልመት ያለበት ዘመን መንፈሳውያን ሰዎች ይጎዳሉ። ሰዎች ታላላቅ ኃጢአቶችን በእግዚአብሔር ፊት ያለ ፍርሃት ይሰራሉ። ሌብነት ግድ አይኖርም። ሰው ማዋረድ ግድ አይሆንም። ወንድም መክዳት ግድ አይኖርም። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። ዕውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ፣ ግን እግዚአብሔርን የማያውቁ ሰዎች አሉ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። ራሳቸው ኃጢአተኞች ስለሆኑ ህዝቡን ኃጢአተኝነት አለማመዱት ይላል መጽሐፍ። በእንደዚህ አይነት ዘመን እግዚአብሔር ዝም ይላል። ደግሞ በዚህ ጊዜ እግዚአብሔር ዝም ሲል መልስ ያልሰጠ ሲመስል ከባድ ነው። ታዲያ ይህ ሁሉ እየታየ ለምንድነው እግዚአብሔር የማይሰማው? ወይ የምንጸልየው ጸሎት ከእግዚአብሔር ያፈነገጠ ነው? ሙሉ ቀን ሲዘምር የሚውል ህዝብ ያለባት ሀገር ይህች ሀገር ብቻ ናት። ሌላ ሀገር አላየሁም እኔ። በዚህ ከተማ እኮ ውሸታም አለ። ከዚህ ከመካከላችንም እኮ አለመተማመን አለ። እሱ ይናገረን። እሱ የራሱን መለኮታዊ ሐሳብ በእያንዳንዳችን ልብ ያስቀምጥ። እኛ አንናገር፣ እሱ ይናገር። እኛ ግን እንስማ። ደግሞ ጠማማ ትውልድ ይላል እግዚአብሔር። በእንደዚህ አይነት ጊዜ ያለው ዝም ይላል። ፊቴን እሰውርባቸዋለሁ። እግዚአብሔር ከዚህ ይሰውረን። የንጋት ጨለማ አጭር ነው። ንጋት አይቀሬ ነው። ይነጋል። ሊነጋ ሲጀምር እንዲሁ ምልክቶች ይታያሉ። ሲነጋ አውሬና እንስሳ ይለያል፣ ሰውና ዛፍ ይለያል። የዛሬ 50 ዓመት እስቲ አንድ ሰው በኢትዮጵያ ጉዳይ ላይ ታሪክ ልጻፍ ቢል መረጃ ልሰብስብ ቢል ኒውዮርክ ታይምስን ቢጠቅስ ምን ይሆናል ብላችሁ ታስባላችሁ? ስለዚህ የዛሬ 50 ዓመት የሚጽፍ ሰው ስለ ኢትዮጵያ ያለው ግንዛቤ ውሸት ነው ማለት ነው አይደለ? አሉ የምንላቸው የዲሞክራሲ ሞዴል የምንላቸው አገሮች በውሸት በትንሽ ጥቅም ተታለው መሪዎቻቸው በብላክ ሜል ተይዘው በገንዘብና በተለያየ አሁን ልጠራው በማልችል ነገር ተይዘው በውሸት ሲዳክሩ ሲታይ፣ ድሆችን ለመጨፍለቅ መከራ ሲያው ሲታይ፣ በእንደዚህ አይነት ዘመን ምርጫችን ምን ይሆናል? እኔና እናንተ። ሴቲቱም መንገዷን ሄደች፣ በላች፣ ፊቷም ከእንግዲህ ወዲህ ሐዘንተኛ መስሎ አልታየም አለች። እግዚአብሔር ሰማት፣ ልቧን አሳረፈ። ክብር ለአምላካችን ይሁን። ምናልባት ከዚህ ከምታዋቸው ካህናት እግዚአብሔር የሚሰራባቸው ይኖራሉ። ምናልባት ከዚህ ከመካከላችሁ ልክ ሐና የሆነች የኢትዮጵያ ችግር የገባት ተንበርክካ በእግዚአብሔር ፊት ሕዝቤን ምድሬን ይቅርበል ምትል። አዎ ካህኑም መጀመሪያ ተሳስቶ ነበር። በኋላ ግን እግዚአብሔር የለመንሽውን ይስማሽ፣ የእስራኤል አምላክ ይባርክሽ ብሎ ባረካት። እሷም በረከቷን ተቀበላ ከዚያ በኋላ አላዘነችም ነው የሚለው። በነገራችን ላይ እግዚአብሔር ከቃላችን ጋር ጉዳይ አለው። የተናገርነው ነገር ውሸት ከሆነ በእግዚአብሔር ዋሽተናል፣ እውነት ከሆነ በእግዚአብሔር ፊት እውነተኛ ሆነናል ማለት ነው። እግዚአብሔር ከቃላችን ጋር ጉዳይ አለው። እየሰማችሁኝ ነው? ዛሬም እግዚአብሔር አይለወጥም። በዚህ በድቅድቅ ጨለማ ጊዜ፣ በዚህ ተስፋ በቆረጥንበት ጊዜ፣ በዚህ ዓለም በእኛ ላይ ባደመበት ጊዜ፣ በዚህ የራሳችን ያልናቸው ወገኖቻችን እንኳን ሳይቀር በጨከኑብን ጊዜ እግዚአብሔር ግን ከኛ ጋር ነውና ደስ ይበለን። ክብር ለአምላካችን። ጥያቄያችን ይመልሳል። እዚህ ዛሬ ሌሊት ተነስተው እስከ ቀን ድረስ የዋሉ እናቶችን እንባ እግዚአብሔር ይመለከታል። ምናልባት ችግር ካለባችሁ የምታረጉትን ነገር በቅንነት አድርጉ። እግዚአብሔር ይሰማል። በእግዚአብሔር ፊት እውነተኞች እስከሆነ ድረስ ይሄ ጨለማ ይወገዳል። እናም ደግሞ ይነጋል። ሲነጋም ደግሞ እኛ ኢትዮጵያ ወደ ከፍታ ትሄዳለች።
ያ በእኛና በእግዚአብሔር መካከል የሚደረግ ውልና ስምምነት ነው። ያለብን ችግር ሁሉ ከእግዚአብሔር ምሕረት በላይ አይደለም። ሕይወት በጨለማና በብርሃን መካከል ላይ ያለችው ግን ጨለማ አጭር ነው፣ ያልፋል። ብርሃኑ ደግሞ ይተካል። ብርሃኑ ረጅም ነው። ወደ ከፍታ እንወጣለን። እሱም ከእግዚአብሔር ጋር ይሆናል። አስቡ እንግዲህ እግዚአብሔርን የማያውቅ ካህን አገልጋይ የሆነበት የእምነት ቦታ ምን ያህል ድቅድቅ ጨለማ እንደሆነ እዚህ ያለን ሁላችን አብረን እንመልከት። ጊዜያችን እዚህ ሁላችን አሁን እንግዲህ እውነት እንነጋገር፣ ፖለቲካ እንነጋገር ወይስ እውነት እንነጋገር አይደል? አዎ እውነት እንነጋገር ከተባለ አስፈሪ ነው። አንድ አይነት ነው የሚሆነው። ብዙ አገልጋዮች እግዚአብሔርን እውቀት ቢኖራቸውም እግዚአብሔርን የማያውቁ ሰዎች አሉ። አዋቂዎች ሊሆኑ ይችላሉ፣ ግን እግዚአብሔርን የማያውቁ ሰዎች አሉ። ከዚህ የተነሳ የእግዚአብሔር ቤተክርስቲያን የተባለችው የጥቅም ቦታ ትሆናለች። አሁን እናየዋለን። እነዚህ እግዚአብሔርን የማያውቁ ሰዎች ስስታሞች ናቸው። እነዚህ አገልጋይ ካህናት አገልግሎታቸውን ለጥቅምና ለክብር ብቻ ያውሉታል። በዚህም ምክንያት አገልጋዮቹ ራስ ወዳዶች ስስታሞች ስለነበሩ የእግዚአብሔርን ድርሻ እና የራሳቸውን ድርሻ አይለዩም። ለእግዚአብሔር ክብር የሚውለውን የመስዋዕት ጉዳይ መጀመሪያ ራሳቸው ይወስዳሉ። ስለዚህ ራሳቸውን የሚያስቀድሙ ናቸው ማለት ነው። የእነሱን ድርሻ ሳይለዩ ሁሉንም ለራሳቸው ብቻ ያደርጉታል። መጽሐፈ ሳሙኤል እንዲህ ይልልናል። የካህናት ልምድ በሕዝቡ ዘንድ እንዲህ ነበረ። ሰው ሁሉ መስዋዕት ሲያቀርብ ስጋው በተቀቀለ ጊዜ የካህኑ ሎሌ ይመጣ ነበር። በእጁ 3 ጣት ያለው ሜንጦ ነበረ። ወደ ድስቱም ወይም ወደ ምንቸቱ ወይም ወደ አፍላሉ ወይም ወደ ቶፋው ይሰድ ነበረ። ሜንጦ ያወጣውን ሁሉ ካህኑ ለእርሱ ይወስድ ነበር። ወደዚያ በመጡት በእስራኤላውያን ላይ በሴሎ እንዲህ ያደርጉ ነበር። ወስደው ያ ነገር የዘረፈውን ነገር ዘርፈው ለራሳቸው ያደርጉ ነበር። ይሄ መብቱ የፈቀደላቸው ናቸው። ነገር ግን ከዚህ የከፋ ደግሞ ያደርጉ ነበረ። ስልጣናቸውን ለጥቅማቸው ብቻ፣ ያንን ክህነቱን ለጥቅም ብቻ ያውሉት ነበረ። ጨለማ ዘመን እንደዚህ ነው የሚሆነው። መንፈሳዊነት ይጠፋና የእግዚአብሔር ቤት የአምልኮ ቦታ የጥቅም ቦታ ብቻ ይሆናል። አገልጋዮች ደሞዝተኞች ብቻ ይሆናሉ። አገልጋዮች፣ ዘማሪያን፣ ሁሉም የሚያገለግሉ ሰዎች ከሚያገለግሉት ነገር ጥቅም ለማግኘት እንጂ ለክብር ወይም ደግሞ የአገልጋይነት ሳይሆን የተቀጣሪነት መንፈስ በማህበረሰቡ ይኖራል። የትም ቦታ ሄዱ። ስንት ነው ደሞዝ ነው የሚጠይቅ? እንዴት ነው አገልግሎት ብሎ አይጠይቅም። አገልግሎት እንዴት ነው? ስንት ይከፈላል? ትንሽ የኛ አይነት ወደኛ ቀረብ ያለ ይመስላችኋል? እንዴት ነው? ይሄ ዘመን ክፉ ዘመን ነው። እንዲህ አይነት ዘመን ደግሞም ስቡን ሳያቃጥሉ የካህኑ ሎሌ መጥቶ የሚሰዋውን ሰው ጥሬውን እንጂ የተቀቀለውን ስጋ ካንተ አይወስድምና እጠብስለት ዘንድ ለካህኑ ስጋ ስጠኝ ይለው ነበር። ሰውየውም አስቀድሞ ስቡን ያቃጥሉት፣ ኋላም ሰውነትህ ደስ የሚያሰኛትን ትወስዳለህ ቢለው እርሱ አይሆንም፣ ነገር ግን አሁን ስጠኝ፣ እምቢ ብትል በግድ ወስደዋለሁ ይል ነበር። የእግዚአብሔርን ድርሻ እንትን ሳይል በግድ ቀምጦ ይወስድ ነበር። መንፈሳዊ ይሄ የንጋት ጨለማ ውስጥ ወደ ንጋት የሚሄድ የጨለማ ነገር እንደዚህ ነው። መንፈሳዊነት ይጠፋል። የሥነ ምግባር ችግር ይኖራል። ራሳቸው ኃጢአተኞች ስለሆኑ ህዝቡን ኃጢአተኝነት አለማመዱት ይላል መጽሐፉ። ምን ይላል መሰላችሁ? እርሱም አላቸው፣ ስለ ክፉ ነገራችሁ ከዚህ ህዝብ ሁሉ ሰምቻለሁና ስለምን እንዲህ ያለ ነገር ታደርጋላችሁ? ልጆች ሆይ የእግዚአብሔርን ህዝብ ኃጢአተኛ በማድረጋችሁ ስለ እናንተ የደረሰኝ ወሬ መልካም አይደለም። የእግዚአብሔርን ህዝብ ምን አድርገውታል ማለት ነው? ኃጢአተኛ አድርገውታል። የኃጢአት ልምምድ ነው የሚያስተምሩት ማለት ነው። ይሄ የንጋት ጨለማ የሚሆነው ነገር በእንደዚህ አይነት ነገር ሰላም። የዘመኑ አስቸጋሪነት የምንረዳው የእግዚአብሔር ዝምታ። ከዚህ ላይ በእንደዚህ አይነት ዘመን እግዚአብሔር ዝም ይላል፣ አይነገርም።
ራእይም በዚያ ዘመን የእግዚአብሔር ቃል ብርቅ ነበር፣ ራእይም አልነበረም ይላል። እግዚአብሔር ዝም ይላል። ከባድ አይደለ? እግዚአብሔር ዝም ሲል ምናልባት ዛሬ እግዚአብሔር እየተናገረ እንደሆነ እግዚአብሔር በእውነት ቃሉን ይናገረን። እኛ ከስጋ የሆነ እንዳንናገር እግዚአብሔር ይርዳን። ሌላውን ለመጉዳት ወይም ሌላውን ለመንካት አያርገን። እግዚአብሔር ሁላችንም ልባችንና አእምሮአችን የሚለውጥ እውነተኛ የእግዚአብሔር የሱ ሐሳብ የሆነ ነገር ይሁንልን። እዚህ የምንሰማው እሱ ብቻ የሚናገረው ይሁንልን። እናም ልባችን የሚመለስ በሰው እንዳንፈርድ እኛም ላይ እንዳይፈረድ እግዚአብሔር ከፍርድ ያድነን። በእውነት እንዲህ አይነት ዘመን ከባድ ነው ወገኖች። ራሳችን እንኳን እንድንጠራጠር ያደርገናል። እስቲ ወደ ዘመናችን እንመለስ። ስንቶቻችንን ከጥላቻ ነፃ የሆነው? በአሁኑ ሰዓት ስንቶቻችንን በሚደረገው ነገር ያልተናደርን፣ በሚሆነው ነገር ልባችን ያልደማ ያልተበሳጨ፣ እግዚአብሔር ሆይ አሁን ፍረድ ብለን እሱን ለፍርድ ያልጠየቅን ስንቶቻችንን? ከባድ ነው እንዲህ አይነት ዘመን። የሰማችሁኝ ነው? በእንዲህ አይነት ዘመን በእግዚአብሔር ፊት እውነተኛ ሆኖ መገኘት እንዴት ከባድ ነገር ነው ወገኖች። የእግዚአብሔር ደግሞ በዚህ ጊዜ እግዚአብሔር ዝም ሲል መልስ ያልሰጠ ሲመስል ከባድ ነው።